አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሀማይን ጀማሊቱ ፋሚሊዎቼ እንዴት ናችሁ? ሰላም ናችሁ ወይ? እንዴት አደራችሁ? እንዴት ሰነበታችሁ? ከኔ ጋር አለሁ አልሐምዱሊላሂ ረቢል ዓለሚን። እንዴት ሰንብታችኋል? ያው እንደምታውቁት ከዩቲዩብ ጠፍቻለሁኝ ብዙውን ጊዜ ማለት ነው። ብቻ ቆየ ቪዲዮ ከሰራሁ ማለት ነው። እና እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? እኔ ጋር አለሁ አልሐምዱሊላህ። አንድ የምጠይቃችሁ ማለት ነው ምን አዲስ አለ ስለ ዩቲዩብ? ሰሞኑን ብዙ ነገሮች አሉ መሰለኝ። ያው ገብቼ ያው በሾርት ለቃለሁ እንጂ ብዙም እንደዚህ አልከታተልም ማለት ነው። ያው በስራ ጉዳይ ማለት ነው። እና ዩቲዩብ እንዴት ነው? በአካውንታችሁ ገንዘብ እየላክላችሁ ነው? ምሳሌ $7 ሳይሞላ እሱም ደግሞ ሞኔታይዜሽን ተነስቶባችሁ ማለት ነው። እንደኔ ሞኔታይዜሽን የተነሳባችሁ ካለ ማለት ነው ንገሩኝ ማለት ነው። ንገሩኝ። እናንተን እያወራሁኝ ስኳሬ ሳላደረግ ነው ሻይን የቀዳሁትና ሰሞኑን በእኔ አካውንት እንደዚህ የሆነ ገንዘብ ገብቷል ማለት ነው ከዩቲዩብ። ከእናንተም እንደዚህ አይነት እንደኔ ያጋጠማችሁ በተለይ እንደኔ ፕሮሰስ የተዘጋባችሁ ማለት ነው። ያው የአብዛኛውን ችግራችን እንግሊዘኛ አናነብም። በምን እንደተዘጋ እንኳን እስካሁን እኔ አላቅም ማለት ነው። እንዴት ምክንያቱ እንዴት እንደሆነ ግን ኢሜል ይልካል በምን ምክንያት እንደተዘጋ ብዙ ህጎች ስላሉ ማለት ነው። እና ሸበላው ደጋድራል። አሁንም ልተኛ ባልሆነ ደጋደርክ ልተኛ ነው። ሰላም ባላቸው ፋሚሊዎች ተኛ እንካሻው ታዲያ መስከጀው ወዲህ ዛበለው እንካሻይ እና እንደዛ ነው እላችኋለሁኝ። ብቻ ግራ ያጋባል ዩቲዩብ ነገር። እንግዲህ አላህ የልፋታችንን አይቶ ይቁጠርልን። ሁላችሁም የሁላችንም ሞኔታይዜሽን ተመልሶ በደስታ የምንሰራ ያድርገን። ያው ብርድ ነው እንደምታዩት አሁን ሰዓት እክትትትት እያስባለን ነው። ዳመናው በጣም ደስ ይላል። እና ወዶቼ እንግዲህ እስኪ አዲስ ነገር ካለ ንገሩኝ። ያው ብዙ ወሬም አላበዛባችሁም ማለት ነው። ጀብ ያንተ ክፋት እኮ አትናገር አትጋገሩ እንዲያው ውይ ስኳር አለው እንዴ? እኔ የለውም ሳ እስቲ አድርግልኝ ስኳር። እሺ አይ ያንተ ነገር ዘባይላ ይነገር